ሰሙነ ሕማማት ሐሙስ ጸሎተ ሐሙስ ይባላል። ጌታችን ለአይሁድ ተላልፎ ከመሰጠቱ በፊት በጌቴሴማኒ አትክልት ስፍራ ሲጸልይ በማደሩ ጸሎተ ሐሙስ ይባላል። ጌታችን የደቀ መዛሙርቱን እግር በፍጹም ትሕትና ዝቅ ብሎ ያጠበበት ዕለት በመሆኑም ሕጽበተ እግር ይባላል። በዚህም ምሳሌ ካህናት አባቶቻችን በዕለተ ሐሙስ በእውቀት፣ በዕድሜ፣ በክብር፣ በሥልጣን ትልቅ ነኝ ሳይሉ ከዲያቆናት እስከ ምዕመናን ድረስ ዝቅ ብለው እግር በማጠብ ክርስቶስን በተግባር ይሰብካሉ። የምስጢር ቀን ይባላል። ከሰባቱ ምስጢራት አንዱ የቅዱስ ቁርባን ምስጢር በዚህ ዕለት ተፈጽሟልና የምስጢር ቀን ይባላል። የሐዲስ ኪዳን ሐሙስ ይባላል። መሥዋዕተ ኦሪት በእንስሳት ደም የሚቀርብ መሥዋዕት ቀርቶ ለዓለም ድኅነት ራሱን ያቀረበበት ቀን በመሆኑ ሉቃ የሐዲስ ኪዳን ሐሙስ ይባላል። የነጻነት ሐሙስ ይባላል። ለኃጢአትና ለዲያብሎስ ባሪያ ሆኖ መኖር ማብቃቱን እንዲሁም የሰው ልጅ ያጣውን ክብር መልሶ ማግኘቱ የተረጋገጠበት ቀን ስለሆነም የነጻነት ሐሙስ ይባላል።